እና አያና ማን ነበሩ እና ኤድመን ምናምን የሚባሉ ሰዎች ሲያወሩ ከነበሩት አጀንዳ ማውራት አልፈልግም። እኔ ላወራ የገባሁት በዋናነት ስለ ኢሬቻ በዓል አከባበርና ስለ አባገዳ ባንዲራ እንዲሁም ስለ ልሙጡ ባንዲራ ሐሳብ መስጠት ፍላጎት ስለነበረኝ ነው የገባሁት። የአባገዳ ባንዲራን እንደ ፖለቲካ ባንዲራ ሲያነሱት የነበረውን ነገር እየተመለከትኩኝ ነበር። እኛ ስናቀው ከሁሉም ይቀርበናል ዘልቆም ይኖራል ብለን የምናስበው ባንዲራ ነው። እንዳውም ደግሞ አንድ የእምነት አባት ወይንም መምህር ምን ብሎ ነበር ሲገልጹልኝ የነበረው በክርስትና እምነት ተከታዮች ዘንድ ጥቁር ቀይና ነጭ ከክርስቶስ ልደት በፊት የነበረውን የጨለማ ዘመን በክርስቶስ ደም የተዋጀን ጊዜ ደግሞ በክርስቶስ ያገኘነውን ህይወትና ከዛ በኋላ ያገኘነውን ብርሃን እንዲሁም ደግሞ ነፃነት ይገልጻል ብሎ ሲገልጹልኝ ነበር። አባገዳን ባንዲራ ስንጠቀም የሆነው ተናጋሪ ሲገልጸው እንደነበረው በተደጋጋሚ ሁሌ በቃ በቪዲዮም ሲናገር በላይቭ ላይም ገብቶ ሲናገር እንደነበረው ጥቁር እግዚአብሔር የሚባል ነገር አናመልክም ደምግባት የለውም እንደሚለው አዎ ደምግባት የለውም በተወሰነ አቅጣጫም አለ ብለን የምናመልከው አምላክ አይደለም። እኛ የምናመልከው ዋቃ ወይንም እግዚአብሔር ይሄ ከተሳሳተና እኔ ተደማጭነት አለኝ ብሎ ሁሌ የሚነዛ የጥላቻ ንግግር ወይንም ደግሞ ካለማወቅ የሚፈጠር ይሄ እንደ ባዶ ጀሪካን የሚፈጠር ድምጽ ነው። ዝም ብሎ ኳኳኳ አይነት ነገር እንደ ከበሮ አይነት ነገር ነው እንጂ ቢያቅ ኖሮ ያጣራ ነበር፣ ቢያቅ ኖሮ ይጠይቅ ነበር፣ ቢያቅ ኖሮ ማህበረሰቡ ስለ ባንዲራው ስለ አመለካከቱ ስለ እምነቱ ስለ ኢሬቻ ዲፋይን እንደሚያደርገው ያደርግለት ነበር ወይንም ይጠይቅ ነበር። ከዛ ውጪ ግን ይሄ ጥላቻ ነው። አሁን እኔ ዶክተር ጃልመሮ ኢሬቻን ያከብረዋል ወይንም ደግሞ ሲያከብር ነበር አላቅም። ግን የኦላ ታጣቂዎች ኢሬቻን ሲያከብሩ እንደነበር አውቃለሁ። እሱ ውድቀቱን ለመዘገብ ከኔ በላይ በጣም ሲከታተል ስለነበረ አይቶት ሊሆን ይችላል። አከበረ ያለው የኦነግን ባንዲራ ይዘው ሳይሆን የአባገዳን ባንዲራ ይዘው ነው። የአባገዳን ባንዲራ ጃልመሮ ስለያዘው ደግሞ በሽብርተኝነት ሊፈረጅ ይገባል ብሎ ጠይቋልና እውነት ጃልመሮ የአባገዳን የኦላን ባንዲራ ወይንም ደግሞ የኦሮሞ ነፃነት ግንባር በዋን እንደ አርማነት የሚጠቀመው ባንዲራ ትቶ የአባገዳን ባንዲራ ከተጠቀመ በጣም ፖለቲካው ገብቶታል። ስርዓቱንም በጣም አክብሯልና ወዷል ብዬ ስለማስብ ድሮ ከማደንቀው በላይ በጣም አክብሬ አደንቀዋለሁ ማለት ነው። ቴዲ መጀመሪያ አጀንዳ ላይ በተደጋጋሚ ስታነሳ የነበረው ነገር አለ። እሱ ምንድነው የአማራና የትግራይ አክቲቪስቶች ወይንም ደግሞ ማህበራዊ ሚዲያ ተጠቃሚዎች ጥምረት የሚል ነገር አንስተዋል። እኔ ጥምረቱ ቢፈጠር በጣም ደስተኛ ነኝ። ከኦሮሞም ጋር ቢፈጠር ከእርስ በርሳቸውም ጋር ቢፈጠር በጣም ደስተኛ ነኝ። እንዳውም እዚህ ውስጣችን ያለውን አንድነት በጣም ያጠነክረዋል። በኢሬቻ ላይ ያገኘነውን ውበት እና ድምቀት አንድነት መቻቻልና መዋደድን ይበልጥ ያጠናከረው ከለት ወደ ለት ያበረታ ይሄዳል ብዬ ስለማስብ እኔ ከኦሮሞ ተቃራኒ የሚቆሙ ኃይሎች ይጠነክሩ ዘንድና እኔ ከጎንም ቆመው ወደ መሐል እገባ ዘንድ ወደ መሐሉ የፖለቲካ ፍትጊያ ገባ ዘንድ ምኞቴ ስለሆነ የኔም ጓደኞች ይገቡ ዘንድ ምኞቴ ስለሆነ ተቃዋሚዎቻችን ብርታትን እመኛለሁኝ። ለተቃዋሚዎቻችን ይሄ ጭካኔ አጉል መጨፍጨፍ ምናምኑን በጣም ነው የምጸየፈው፣ በጣም ነው የምጠላው። ከዛ ውጪ ግን አንድነታችሁን በጣም ያጽናላችሁ ለማለት እወዳለሁኝ። ኦሮሞ ላይ ይሁን ፓርቲ ላይ ግን ለይታችሁ ብታውቁ የተሻለ ነው ብዬ አስባለሁ። ቀደም አያና በተደጋጋሚ ሲያነሳው የነበረው ብልጽግና ማለት ወይንም ደግሞ ፕሮስፐሪቲ ፓርቲ ማለት ኢህአዲግ ሲቀነስ ቲፒኤልኤፍ ነው የሚለውንም ነገር እንዳትረሱ። ሲጠየቅ በጋራ እንደዚህ በፓርቲ ደረጃ ብትወክሱ የተሻለ ተቀባይነት ይኖራል። ግለሰብ ላይ ስታተኩሩ ግን አትጥቀሱብን ስትሉ የነበራችሁትን ማንነትን መሰረት ያደረገ ጥላቻችሁን በተደጋጋሚ እያነሳን እንሄዳለን ማለት ነው። ጭፍጨፋ ነው እንጂ እየተካሄደ ያለው ጦርነት አይደለም የሚለው ነገር እኔ አልቀበለውም። ዘመነ ካሰና መሬ ወዳጆ ምንድናቸው? አንተ ካሳው እንደሚ ስታነሳ እንደነበረው
አርሶ አደሮች ናቸው ወይስ እውነት ታጣቂዎች ናቸው? እኔ ሳቀው የጦር መሪዎች ናቸው፣ ታጣቂዎች ናቸው። ትግልም ደግሞ እያከናወኑ ነው ያሉት፣ እያደረጉ ነው ያሉት፣ ውጊያ ነው እየተደረገ ያለው ማለት ነው። አዎ ሁለት ሶስት ኃይል ያላቸው ጡንቻ ያላቸው ሰዎች ሲጋጩ ወይንም ቡድኖች ሲጋጩ ማህበረሰቡ በመሀል ይጎዳል። ይሄንን በሁሉም የኦሮሚያ ክልልም እየተመለከትነው ነው። በትግራይ ክልልም ስንመለከትና ስናወግዝ የነበረው ነው። ግን ነፃ ምንም የማያውቁ ዜጎች እየተጨፈጨፉ ነው እየተገደሉ ነው የሚለው ነገር በፍጹም አልቀበለውም። ምክንያቱም ሌላው ቢቀር ወሎ ላይ በረመዳን በደረሰ ቁጥር ጭፍጨፋ የሚያደርስ ታጣቂ ቡድን እንዳለ በተጨባጭ የምናውቀው ነገርና ቁስለኞቻችን አዳማና ፊንፊኔን እያጥለቀለቁ ያሉበት ሁኔታ ነው ያለው እና ታጣቂ ቡድን ሳይኖር ቀርቶ ንጹሃን ዜጎች በማንነታቸው አማካኝነት ጅምላ ጭፍጨፋ እየተደረገባቸው ነው የሚል እምነት የለኝም። ግን የታጠቀው ቡድን ልክ ኦላ እንደሚያደርገው ፋኖ ወይንም ደግሞ የመንግስት አካላት እንደሚጠሩት ጀጉሳዎች እነሱን እየመከቷቸው ነው ተከላከሏቸው ወይንም አደብ ያስገዟቸው ነው ብዬ አስባለሁኝ። በዚህ መማካይነት የዘር ጭፍጨፋ እየተደረገ ወይንም ደግሞ አትሮሲቲዎች እየተደረጉ እንደሆነ አስባችሁ ከኛ ጋር ቁሙ የሚል ሐሳብ አንስታል ካሳ። ከትግራይ ጋር እንደቆም ነው ወይንም ደግሞ የኦሮሞ ማህበረሰብ በአብዛኛው የትግራይን ጦርነት ይቃወም ነበር። ያኔ ሲቃወም እንደነበረ አሁን እየተቃወመ እንደሌለ ሐቃለሁ። ለምንድን ነው ብትል የጥላቻችሁ ልክ ንግግሮቻችሁ ሁሉ ፖለቲካችሁ ሁሉ ሲሰራ ኦሮሞ ተጠቀመ፣ ኦሮሞ ስልጣን ያዘ፣ ኦሮሞ እየመራ ነው፣ ኦሮሞ ሊገዛ ነው፣ ሊጨፈጭፍ ነው እያልክ ስጋት እየጫርክ እኔ ላይ ጥላቻ እየነዛክ ካንተ ጋር የሚቆምበት አንዳች ምክንያት የለምና ህዝብን ቢያንስ ህዝብና የፖለቲካ ፓርቲውንና አመራሮቹን ለይታችሁ እስካልጠራችሁ ድረስ የአብራችሁን ቁሙ ጥሪው ትንሽ ላሞኝህና ጨፍን ከሚባል ጋር እንዳይ ቀላቀለብን ወይ ደግሞ ወደዛ አቅጣጫ እንዳይመራ በጣም እሰጋለሁኝ። ኦሮሞ ሲጠቀም አብዛኛውን ጊዜ ሌላው ብሔር እንደተጎዳ አድርጋችሁ የመሳሉ ነገርም አለ። ቀደም ዮኒ ማኛ በተደጋጋሚ ሲያነሳው ነበር ኦሮሞ ነው አማራ ከማንኛውም ብሔር በላይ አብይ አህመድን እስከ ሳውዝ አፍሪካው ስምምነት ሲደግፍ ነበር ሲል ነበር። ለምንድን ነው ሲደግፉ የነበሩት ማለት ነው? ስምምነቱ እስኪመጣ ድረስ ጦርነት ነበረ። ጦርነቱን ደግፈው የሆነ ብሔረሰብ ላይ ጭፍጨፋ እንዲከናወን ሲፈልጉ ስለነበርና እንዲሁም ደግሞ ሲያቀሳስሩና ሲጨፈጭፉ እንደነበረ ምንም ርህራሄ የለሽ ጦርነት ሲያከናውኑ ስለነበረ ያ ጦርነት በእርቅ ወይንም ደግሞ በስምምነት ወደ ኋላ ሊመለስ ሲል ነው እንግዲህ ተቋማቸውን የጀመሩት ማለት ነው። መጀመሪያም አብይን ሲደግፉ የነበሩት አብይ ኦሮሞ ስላልሆነ ወይንም ደግሞ ጥሩ ነገር እየሰራ ስለነበረ ሳይሆን ትግራይን ይበቀልልናል፣ ተጋሩን ይጨፈጭፍልናል ብሎ ሲያስቡ ስለነበረ ነው ብዬ አስባለሁኝ። አብዛኛዎቻችሁ ስለ እሬቻ ሐሳብ ሲሰጡ እየጠየቃችሁና እያነበባችሁ ቢሆን የተሻለ ነው ብዬ አስባለሁኝ። ምክንያቱም የኦሮሞ ማህበረሰብ ይሆነኛል ብሎ ያሰበውን ሲያደርግ ዋቄፈና እምነት እንኳን ቢሆን ሲከተል ለኦሮሞ ባዕድ ሊሆን አይችልም። ኦሮሞ ህዝብ የራሱ የሆነው ሃይማኖት የባዕድ ሃይማኖት ወይንም የባዕድ አምልኮ ሊሆን አይችልም። ጣዖትን ስናቀው የሆነ የተቀረጸ ነገር ነው። የተቀረጸ ነገር ደግሞ እያመለክን አይደለም። ካሳ ይሁን ከጉራጌ ክልል የመጣው የተወከልኩኝ የሚለው ታቹ ቢሆን ነው የትናንትናው የበቀደሙም የኢሬቻ በዓል አከባበር
በእንከን የተሞላ ሰው የሚጨፈጨፍበት ተኩስ የሚከናወንበት ቦምብ የሚፈነዳበት ነበር እንደ ፈጣሪና እንደ መንግስታችን ጠበቃና ዝግጅት አማካይነት ደግሞ በአማረ መልኩ ስለተጠናቀቀ ደስ ብሎኛል እናንተ ኦሮሞ ተጠቀመ ብላችሁ ስትንጫጩ ወይንም ደግሞ ስታለቃቅሱ እንዳልተጠቀመ ባቅም ደስ ይለኛል ምክንያቱም ስንጠቀም ምን ያህል እንደምትንጫጩ ስለሚገባኝ ጥቅሙ ላይ ስለምንሰራ ማለት ነው አመሰግናለሁ ቴዲ የምትጠይቀኝ ጥያቄ ካለ በደስታ አቀበላለሁኝ ካልሆነ ግን ጊዜ አልሻማም ዶክተር ግርማ አያናን አሁን እንድታስገባ በአክብሮት እጠይቃለሁ ቴንክ ዩ እሺ አንተ የምትወርድ ስለመጣ ከልብ አመሰግናለሁ በጣም ጨዋ ፖለቲከኛ ነው ያው እንደታዘባችሁት ነው ምንም መናገር አያስፈልግም እና ኤኒ ታይም በመትመጣ ሰዓት ፎሎ ባክ መልሽ ይላልው ቀድሜ ከማስገባቸው እንደሌሎች ሁሉ አንተ ትሆናለህ ማለት ነው ሌላ መጠይቅ ጥያቄ የለም እንዳስገባለህ ግን የምትፈልገው ሰው ካለ ዶክተር ግርማ አያናና የቡርቃ ዝምታ በጣም እየተጠበቁ ነው ያሉትና ከሁለት አንድ ምረጡ ያለው ቀድሞ ይመጣልን አስገባው መጀመሪያ ላይ ያለው ዶክተር ግርማን ብታስገባው ጥሩ ነው ከሰዎቹም ጋር ቢታወቅ ለቲክቶክ ማዲስ ስለሆነ ምርጫ ውስጥ ሳታስገባን አንዱ መርጠ ራስ አስገባ እና ደግሞ አስገብቻለሁ ያው ትግራይና ከተባልኩ አይቀር ይውጣላቸው ብዬ ነው ሶስቱን ያስገባሁት መጀመሪያ መታማት እኔ ልክ እነሱን እንዳስገባው ወጣለሁ አንድ መልእክት እንዳስተላልፍ ብትፈቅድልኝ ደግሞ ደስ ይለኛል ኦኬ በአንተ ቦታ አስገባለሁ ዶክተር ግርማን ያልከው ዶክተር ኦኬ አስገባላለሁ እሺ መልእክት ላስተላልፍ መልእክት አስማአለህ እሺ ያ ትችላለህ ጠቃሚ መረጃዎችን እንዲሁም ደግሞ ከረር ያሉ ክርክሮችን ማድመጥ የምትፈልጉት አሁን እኔም የገባሁት በአያና ማካይነት ስለሆነ ፎሎ ሐሳብ አያንስበትም ፎሎ ግን ያደረጋችሁት አይደለም ብትገቡ የተሻለ አላፊነቱን ትጥሉበታላችሁ ይበልጥ ተዘጋጅቶ እንዲመጣ ይበልጥ እንዲቆም ታደርጉታላችሁና ለእውነት ከእውነት ጎን እንዲቆም ታደርጉታላችሁና ፎሎ ጎተኒ ባየ ጋሪዳ ነመቤኩም ሳፊው በኖ ጀባ ቀቡዳ ጀዲያ ነው ፊክያ መጥና ነመና ዋነን ተፊዩ ነሞኒ ለኮሰሳ ጅሩን ፈለከ ሰነታው ገለቶ ማልፋዳ ምንም አላልኩም ፎሎ አርጉ ከማለት ውጪ ያመሰግናለሁ መልካም አዳሪ ይሁንላችሁ አያና ነው ፎሎ ያለ እሺ ዶክተር ግርማን ያለኝ ሁለት ቦታዎች ይታዩኛል እዚህ ጋር ሶስት የትግራይ ልጆች አላችሁ አንድ ኦብሳ ተቀመጣለህ ወይስ ትውጣ ነው ቴንክ ዩ እሺ ዶክተር ማችን እንዳልክ የዶርዜ ተወካይ ነው ከዶርዜ ፖይንት ኦፍ ቪው የኢትዮጵያን ፖለቲካ ይተነትናል ብዬ ነው የምጠበቀው ካሳ አለ ስዩም ከየጉራጌ ተወላጅ ነው ከዚህ ውጪ ላላችሁ ሰዎች አስገም መብራት ተፍቶበት ያስወጣ ነው የአማራ ተወላጅ የሆነ አይ ቲንክ ዩናይትድ አማራ ሚል አለና እሱ አሁን ዋን እየጻፈልን ነው ዶክተር ግርማ አያና ካለ ኦፕሳም ይለቅለት ከሆነ ዶክተር ግርማ እንድታስገባው ይመርጣል ቦታውን ሪፕሌስ ማድረግ ከፈለክ ማለት ኦኬ ማን ነው ወጣው ግን ማን ነው መሲናት የጣቸው መሲ ወጣለች አሁን ሁለት ሆነዋል ሶ ተስተካክሏል እና እንደዛ ነው ይሄ የካሳን አንድ ነገር ብቻ ነካል አድርግና እሱ ያነሳው ሐሳብ ከዛ በኋላ ወደ ጮማ ወደ ሆነው ነገር እንሄዳለን በደንብ የሚያስደስት ዲሲት የተሞላበት ነገር አይቻለ ካሳ ጦርነት የሚለውን በደንብ ገልጾታል ጦርነት ማለት ሁለት የታጠቁ አካላት የሚያደርጉት ነው ስለዚህ አንዳቸው አልታጠቁም ነው ይያለ ያለው ይሄንን እንግዲህ እኔ እንዳንድ ግለሰብ ነው የምናገረው ብለዋል ግን ስቲል የአማራን ፖለቲካ እንደግፋለን የሚሉ በተለይ ትግል እንደግፋለን የሚሉ ሰዎች ትጥቅ እንደሌላቸው እየተናገረባቸው ስለሆነ እንዴት እንደሚያስቆሙት እነሱ ዛው የቤታቸው ነው የሚሆነው ዛውስ መግባት አልፈልግም ግን የታጠቀ ነው እኛ ላስት ያየነው እንግዲህ ታጥቆ ነው በእንትን አይደለም በጥፊ አይደለም ኦራል እያቃጠለ ያለው መንገድ ላይ አምቦሽ አድርጎ እና የታጠቀ አይደለም ስለዚህ ጦርነት አይደለም ጭፍጨፋ ነው የሚባለው ኮምፕሊትሊ ኢትስ ናት ትሩ ለራሱ ወገን ደግሞ ጉዳት ሊኖረው ስለሚችል እሱ ባለቤቱ ነው የሚያጸዳው እንትን አሁን እዚህ ጋር ኤድመንድ ሲናገር በጣም አንደኛ ይሄ ራስን ዲስጋይስ ማድረግ አያስፈልግም እዚህ የዋህ ሰዎች ወይ ሞኞች አይደለም ይሄ ግልጽ የሆነ የከረረ የቲፒኤልኤፍ ደጋፊ የሆነ ሰው ቢታወቅ ሰው ነው አሁን ሲካወራሩ ራሱ ነው ጀነራል ጻድቃን ለቁርሳቸው ምን እንደበሉ መናገር ነው የሚቀረው ስለ ያንዳንዱ ነገር በዚህ በኩል እንትን ወጥቶ በዚህ በኩል ጋዝ ቆመ በዚህ በኩል ጋዝ ቀነሰ የሚያወራ ሰው ከዚህም በፊት በደንብ በሚታወቅ ደረጃ የቲፒኤልኤፍ ደጋፊ የሆነ ሰው ዛሬ እዚህ ጋር መጥቶ ለሁላችንም ሐሳቢና ተቆርቋሪ በዛ ላይ የጥላቻ ንግግር እንቃወማለሁ የሚል ዮናስ ማኛ
መርዛ ብሉ ኦሮሞዎችን ሲል እዛ ሮም ውስጥ ነበር እንደዛ ከሆነ የሚሰራው እንግዲህ እሱ በዛ ሊጠቀስ ነው እኔ ሮም ውስጥ በዚህ ያሉ ሰዎች ሊመሰክሩ ይችላሉ ዳለቻ ነው እሱ ለመጥቀስ የሞከረው ዳለቻ እንግዲህ እሱ ስታይል አለው መሳደብ ሲጀምር ሩሙን ትቼ ነው የምወጣው ባለፈው ሳቀብኝ ሩም ውስጥ ራሱ እዛ ላይ የነበሩ ሰዎች ከስር ዋን ሊጽፉልህ ይችላሉ ሳቀብኝ ትቼ ሲወጣ አያና ስድብ ይፈራል እንዴ ምናምን ብሎ እኔ መስማት ራሱ አልፈልግም በዛ ደረጃ ማለት ነው እንኳን እዛ ውስጥ እንትን ሊሆን እሱ ግን ተመሻሽቶ ቁጭ ብሎ ትላንትና ነው ሌላ ቀን ተመሻሽቶ ቁጭ ብሎ በዛ ደረጃ ሰው መርዛ ብሎ ያልታጠቀን ሰው በመርዝ ግደሉ የሚባልበት ፖለቲካ ውስጥ ኢንቮልቭ የሚያደርግ ሰው ትንሽ ወደዛ ስንጠቁም እቺ ሶስት ወጣት ወደኛ ነው የምታሳየውና ራስን ያዩ ቢሆን ጥሩ ነው አስመስሎ ለሁሉ ሐሳቢና ማዕከለኛ ነኝ ምናምን የሚባለው ውሸት ነው ውሸትም አይነት አለው ደግሞ በአደባባይ ከአንድ ማስረ የተመሰከረበት ውሸት ሽንጡን ገትሮ ሊነስረው እስኪደርስ ድረስ ለቲፒኤልኤፍ የሚከራከር ሰው በዚህ ደረጃ ራሱን ማዕከለኛ ኢትዮጵያዊ አድርጎ ባይቀርብብን ይመረጣል ካደረገው ግን ያው ውሸትን እንደ ውሸት ይዘነውን ቀጥላለን ስለ ወልቃይት የሚያወራው ካድሬ ነው የሚል ነገር ተነሳ ስለ ወልቃይት የሚያወራው ካድሬ ቢሆንማ በቃ ካድሬ ያወራው በቃ አለቀ ምን የሚያስቸግረን ነገር አለ ድመቷቾች ግን እንትን ስለ ወልቃይት የሚያወራው እኮ ካድሬ አይደለም ስለ ወልቃይት የሚያወራውማ ሁለት የተጋጩ አካላት አሉ የተገዳደሉበት ዲስፕሌስመንት ተሰርቶብናል ከዚህ በፊት ክራይም ተሰርቶብን የፖፑሌሽን ሪአጀስትመንት ተሰርቶብናል ብሎ የሚናገር ሁለት አካል አለ አንዱ እሱ የሚደግፈው እና እነኚህ ሁለት አካላት መካከል ያለውን ክፍተትና ግጭት ካድሬ ቢተነትነው ፖለቲከኛ ቢያወራው ምን ይገርማል ሰው እየሞተበት ያለ 100,000 ቢቆጠር ሰው የተፈናቀለበትም ሁሉም ሰው ሊያወራው ነው አንድ ሀገር እንዳለው ማለት ነው ግን በወሬ ደረጃ ብቻም ሳይሆን ዛሬም ያለን ያየነው በተከዜ ወንዝ አካባቢ ላይ በአንዳንድ አካባቢዎች ላይ ትናንትና ማታ ጀምሮ የሚታዩ ነገሮች እንቅስቃሴዎች የሚያሳዩን ምንን እዚህ ጋር ለዚህ ነው ቀደም ያልኩ ካሳም እዚሁ ገሎታል ባይዞ ቲፒኤልኤፍን ካልተፋታ ከተጋሩ ጋር ምንም አይነት ግንኙነት ወይም ንግግር የለኝም የሚለው ከቲፒኤልኤፍ ጋር ያለን ማይቀበል ነው እዚሁ ነው ቲክታክ ላይ ተወልዶ ቲክታክ ላይ አድጎ ቲክታክ ላይ የሚሞት አላያንስ ነው ያልኩ ለዚህ ነው እድሜው እንዲያጥራል ብዬም አላሰብኩም አትሊስት እቺ የተከዘያዋ ነገር ታፋታዋለች ብዬ ነበር ያሰብኩት እዚሁ ተወልዶ እዚሁ ሞተ ይሄው ሩም ሳያልቅ ማለት ነውና በዛ ደረጃ ይሄ እንትን ቁጭ ብሎ ካድሬ በወሬ የሚረብሽው አለማስመሰል በጦር መሳሪያ ሰዎች ተገድለውበት መሬትን ለመያዝ እየተጋደሉበት ያሉ ፖለቲካ የሚሰራበት ነገር ስለሆነ እንደዛ እንድናስተውለው ፈልጋለሁኝ ውሸት ተደጋግሞ ቢናገሩት ጮክ ብሎ ቢናገሩት ቃላት አፍተው ቢናገሩት ውሸት ከውሸትነት አያልፍም አይተርፍም ሌላኛው የአዲስ አበባ ሬፈረንደም ነው እሱ ደስ ይላል ይሄ ይኸውልህ አላውቅም ማን እንደገደለው አላውቅም አዲስ አበባ ያለበት ወይም ፍንፍኔ ያለበት ፖዚሽን ሎኬሽን እና ወልቃይት ያለበትን ሎኬሽን እና ፖለቲካል እንደምታውን እንኳን ለይተን ማናስብ ከሆነ why are we talking just ማጠጋጋትን በምንድን ነው የምታጠጋጋው ህገ መንግስቱ በሚናገረው አይን በሚያየው የኦሮሚያ ክልል መሃል ላይ ነው ብሎ ህገ መንግስት ይናገራል እንግዲህ አንቀጽ 49 ንዑስ አንቀጽ 5 ግልጽ አድርጎ መሃል ላይ ነው ይላል ወልቃይት ምን መሃል ላይ ነው ያለው ወልቃይት ትግራይ መሃል ላይ ነው ያለው ምዕራብ ነው አማራ መሃል ላይ ነው ያለው አይደለም ሰሜን ላይ ነው ያለው ሶ መሃል ላይ ያለ ነገር ኮንቴስትድ ሆኖ ማያውቅ የት እንዳለ የሚታወቀን ነገር ፖፑሌሽኑን ነምበር ብቻ ቆጥሬ እንደዛ አይነት አጀስትመንት አስባለሁ ይሰራለሁ ማለት ውሸት ነው ይሄ ዶክተር አብይ ላይ የሚናገሩ ሰዎች የሚያወሩት ነገር አስበው እንግዲህ ዶክተር አብይ ላይ በዚህ ደረጃ የሚናገሩ ሰዎች ይሄ ሰው ሀገር ይመራል በብዙ ነገር ተቃውሞ ያውቃሉ በብዙ ነገር እስማማዋለሁኝ ግን ሀገርን በዚህ ደረጃ despite the fact እነኚህ ሰዎች አሁን የሚናገሩ ሰዎች የሚደግፏቸው አካላት ቆንጥጠን እናወርደዋለን እኛ ያሳደግነው ልጅ ነው አባትና ልጅ ጦርነት ነው ብለው ጦር መሳሪያ ይዘናል ብለው ልልታ የሚታረግድ ነው Thank you እነሱ የሰሩበትን ስራ ተቋቁመው ስቲል ገቨርንመንት ላይ ወርቀረን ሳምንት ቀረን ያልተቀጠረው ቀጠሮ የለም ይሶየ ዶክተር ጋር እንኳን ሰው እንደዚህ ፍርድ ቤትም አይቀጠርም በ15 ቀን ይቀጠረው አለ በወር ይቀጠረው አለ በመስከረም ያለው አለ ጥቅምት ይቀጠረው አለ በ24 ሰዓት ይቀጠረው አለ በ72 ሰዓት ስንት ቀጠሮት የሚያውቁት ኃይሎችን የሚደግፉ ሰዎች ማለት ነው እሱ ስልጣኑን ጥፋትም አጥፍቶ ሆነ ምንም ሆኖ ግን ስልጣኑን በተቻለ መጠን አስከብሮ ሀገሪቱ ላይ ሲግኒፊካንት የሆኑ ነገሮች እየሰራ ያለን ሰው ማለት ነው የወልቃይትንና የአዲስ አበባ ልዩነት እንኳን በሴንቴንስ ውስጥ ዲሊኔት አድርጎ መናገር የማይችል ኢንተርመርጅ አድርጎ የሚናገር ሰው ይንቀዋል 19 አመት ዳክሮ አንድ ትክክለኛ የሆነን የፕሮፐርቲ ታክስን የመንግስትን ስልጣን እንኳን እንደ ጥፋትና እንደ ጉዳት የሚያወራ ሰው ባጃጅ ነው ይለዋል ቪኤት ሊሆን ይፈልጋ ይለዋል እንደዚህ አይነት ንቀታችን እንደዚህ አይነት ባዶግር ሆኖ
ባለጫማን የሚናቅበት አካሄድ እንደዚህ አይነት ለራስ እንትናለው ተማርነው የሚባለው ነገር እግዚአብሔር ያሳያችሁ እንግዲህ እነኚህ ፈረንጆች በኮሚኒቲ ኮሌጅ ሰውን ያጥለቀልቁትና በተማርን ሊያሳብደን ይነሳል ስንቱ እንደዛ አይደለም የሚሰራውና አንዳንዴ ራሳችንን እያየን መርመር እያደረግን ብንነጋገር ጥሩ ነው ሄት ስፒችም ቢሆን የምታወግዙ ከሆነ ከቆያችሁ አይቀር ካሜራችሁን ከፍታችሁ ሶፋ ላይ ቁጭ ብላችሁ የምትሰሙ ከሆነ አውግዙ አለበለዚያ ወጣችሁ ሄዱ እንደኛ ስድብና ሄት ስፒች ሲደረግ ሶ ለራስ የሚመከርን ምክር ለሰው መምከር ጥሩ አይደለም ለማለት ነው እዚህ ጋር ያለውን ክፍተት አንድ ነገር ነካለኝ ባለኝ ደቂቃ አንተ ጥያቄ ከሌለ የዚህ የፕሪቶሪያ አግሪመንት በፍጹም 10 እንግዲህ 10ቱ ትእዛዛት ሰው በቃሉም ያውቃል 10 ነገር ነው ኮንዲሽን 10ሩ ኮንዲሽን አሁን አምቢጉስ ነው ተብሎ የሚጠራው ነገር ያለው ማክሽን የሆነ ነገር እየከፈተው ነው ልታይ 10ሩ ኮንዲሽን ውስጥ አምቢጉስ ነው የሚባለው በህገ መንግስቱ መሰረት ይፈታል የሚለው አንደኛ ዲስአርመንት የሚለው ትጥቅን የመፍታት ነገር ሁለተኛ ሶስተኛ ደግሞ ወደ ነበሩበት ይዞታ የመመለስ የሚባለው ነገር ነው በህገ መንግስቱ መሰረት ከሆነ የሚፈታው ወደ ነበረበት ይዞታ ተመልሶ በህገ መንግስቱ መሰረት ይፈታል ወደ ነበረበት ለመመለስ የበጀት እጥረት አጋጠመ እንዴት ነው የበጀት እጥረት ያጋጠመው መንግስት ማንን ሲዋጋ ነው መንግስት ያንን ሁሉ ገንዘብ አውጥቶ ያን ሁሉ ድሮን ገዝቶ ያን ሁሉ ነገር አድርጎ ከዛስ በኋላ ነው ኢቭን መንግስት እንዲረዳ እንኳን ስንዴ አምጥቶ የሚያከፋፍል የውጪ ድርጅት ያመጣውን ስንዴ ወስዶ ሸጠው ለሰው ለደሃ ለተራበሰው የመጣን ማን ነው የሸጠው ራሳቸው አፍ አምነውታል ቲፒኤልኤፎች በራሳቸው አፍ የነሱ ድርጅት ውስጥ ያሉ ሰዎች እንደሆኑ ይሄንን ያደረጉት ይሄንን የሚክድ ሰው ካለ ዶክመንቱ ያለ ነገር ነው በኤቪደንስ ነው የምንነጋገረው ሶ መንግስት ስንዴ ያብላ ወይስ የዲሞቢላይዜሽን ኤንድ ሪኢንቴግሬሽን ፕሮሰስ ያከናው እዛው ቁጭ ብለው እናንተ የምትደግፏቸው ሰዎች ዛሬ despite what they did to your people የምትደግፏቸው ሰዎች ስንዴ ላይ የማይመለሱ ናቸው ሶ ይሄንን ሁሉ አካክሶ አቻችሎ ለመኖር የሚሞክል መንግስት በተቻለ ደረጃ አትሊስት የሆነ አይነት ሪዝን ጥፋቶቹን እናውቃለን እኔ ከስዩም ጋር ከዚህ በፊት ተስማምቻው ቃለሁ የጉራጌ ህዝብ ጥያቄ ላይ ህገ መንግስታዊ ጥያቄን ለመመለስ አልተቻለም I don't see why ብዙ ጥያቄዎች አሉ ብዙ መደረግ ያለባቸው የመንግስት የኤግዜኪዩቲቭ እና የጁዲሺየሪ ዲፈረንስ ክፍተቶችን ሙሉ በሙሉ ኤግዜኪዩቲቭ ኤክስትሪም ፓወር አለው ፖለቲካል ፓወር ሴንትራላይዝድ ሆኖ ነው ያለው እነኚህ ጥያቄዎች እቃወማለሁ መንግስት ሊኖረው የማይገቡ ነገሮች ናቸው ግን in the meantime የችግር ጠንሳሽ የመርዙ ባለቤቶች የጥፋቱ ባለቤቶች የብጥብጡ ባለቤቶች የኪሳራውና የገንዘብ እጥረቱ ባለቤቶች ተመልሰው ለመክሰሻና ለመውቀሻ ምክንያት ግራውንድ አድርገው ሲናገሩ ትንሽ የማፈር ትንሽ መለስ የማለት ነገር ብታሳዩ ይመረጣል ብዬ ነው ማስበው ከዛ ባለፈ መስተካከል ያለበት ነገር ይስተካከላል አላያንስ ከሆነ መቀራረብ ከሆነ ይቀራረብ ማንኛውም እኔ የአማራም የኦሮሞም የትግራይም የሁሉም ህዝቦች ተቀራርበው አብረው እንዲኖሩ አብረው እንዲሰሩ አብረው የጋራ መንግስት እንዲኖራቸው እኩልነት ላይ ተመሰረተ ፌር የሆነ መንግስት አካሄድ እንዲኖራቸው እፈልጋለሁ መደግፋለሁ ይሄ ማለት ግን በአንድ ግር እዚህ ጋር ከአማራ ጋር አላያንስ አለኝ ይያሉ በአንድ ግር ተከዜን ለማቋረጥ እየሞከሩ በአንድ ግር ቲክታክ ላይ ከስድብና ከጥላቻ ፖለቲካ ጋር ተዋህደው ቁጭ ብለው በዛኛው ግር ደግሞ ይሄንን የዩኒተሪና የሁላችንም አብረን የሚለው ነገር ማካሄድ አይደለም ጥርት ያለ አቋም ካለ ጥርት ያለ አቋም ማሳየት አቧጭነት አለው ላለው ጥያቄ ያለ ተመስላል ጥያቄ የለኝም ኦኬ ጥያቄ ጠይቄያለሁ ሰዓት ለሌሎችን ለመስጠት ያህል ወደ ኦፕሳ ነው የምንሄደው ቴዲ የኔ ተራ ነው ከኔ በኋላ ነው ኦፕሳ የገባው ማን እኔ ካወራው በኋላ ስለዚህ ከኔ በኋላ ነው መሆን ያለበት እኔ ይወጣል ቻርጅም እያለቀብኝ ስለሆነ እኔ ተራ እሺ ከዛ ወደ ኦፕሳ እንመጣለን እሺ ቴዲ አጀንዳውን አመሰግናለሁ ኖ ስዩም ተራህም ቢሆን ማለት ነው አንድ ነገር መናገር አለብኝ በተራይ የረሳሁት ነገር ካሜራ ላይ በሚመለከት ካሜራ እኔ እንዲከፈትም እንዳይከፈትም ምንም ኦፒኒየን የለኝም በበኩሌ ግን ሰዎች ፎርስ የሚደረጉ ከሆነ ቴዲ ክፈቱ ተብሎ ከዚህ በፊት አሁን ዩናይትድ አማራ የሚባለው ወንድማችን መብራት ጠፍቶበት ራሱ በዛ ምክንያት ተቸግሮ ወጥቷል ዶክተር ዱጋ ከዚህ በፊት ይሄን አይነት ፖሊሲ የሚያስፈጽሙ ሰዎች እንደነ ጆን ማድላን እና እንደነ ዮኒ ማኛ አይነት ሰዎች ሲመጡ በተለይ ፎርስ ስለሚደረግ አክሮስ ዘ ቦርድ ቢደረግ ይመረጣል እኔ አይ ዶንት ሃቭ ፕሬፈረንስ ሳይው ራሱ እኔ መጀመሪያ እኔ ምንም ግድ አይሰጠኝ ነበር አሁን ግን እንደዚህ ያዩዋችሁ ሳወራ ለኔ ራሱ ደስ ስላለኝ ምናልባት በጣም ከአቅም በላይ የሆነ ችግር ውስጥ ካልሆናችሁ በስተቀር እንደዚህ አብርታችሁ ብታወሩ ደስ ይለኛል ዞሮ እዚህም ቤት ባታወሩ ሌላ ቦታ ስታወሩ የምትሉትን ሐሳብ ነው የምታወሩት የተለየ ነገር አይደለም የምታወሩትና
ከሰዎችም ጋር መተዋወቅ ሊሆንም ስለሚችል ለእናንተ ብታበሩ ይመረጣል። ደረጃውን የጠበቀ ውይይት መሆኑ ካልቀረ አይቀር። ስለዚህ ብዙም እንትን አይበላችሁ። አይ ጀስት ኢቭን ሃንድድ እንድንሆን ለማስታወስ ነው። ሶሪ ከአቅም በላይ ከሆነ ግን ከቤቱ ጋር ተማክረን እንደየሁኔታው እናስተናግዳለን። እሺ ስዩም ከዛ ወደ ኦብሳ እመጣለሁ። አመሰግናለሁ ቴዲ። አንድ ደቂቃ ሲቀረኝ ጠቁመኝ ሐሳቤን ለማጠቃለል እንትንላለሁ። በመጀመሪያ እኔ እዚህ ጋር በማወራበት ጊዜ ኦነስት የሆነና ለጉራጌ ጥቅም ማዕከል አድርጎ መላው ኢትዮጵያን የሚጠቅም ሌላውን ህዝብ አጠቃላይ ያማከለ ነው። ምክንያቱም የትኛውንም ህዝብ ጠላት አይደለም ለጉራጌ ህዝብ፣ ጉራጌም ለየትኛውም ህዝብ ጠላት ነው ብዬ አላምንም። ጠላት ነው የሚል እስከዛሬ ድረስ የሰማሁት የለም። ስለ ኦሮሞ ህዝብ እንደው አብይ አህመድ ብዙ ጊዜ ስለ አብይ አህመድ ስንከስ ቀጥተኛ ከኦሮሞ ህዝብ ጋር ስለሚጣበቅ ነገሩ እኔ ኦሮሞን ማቀው በፌስቡክ በቲክቶክ ኦር በትዊተር አይደለም፣ ፊዚካሊ ነው ማቀው። ጓደኞቼ ናቸው፣ ቤተሰብ ናቸው፣ አክስቴ አጎቴ የተዋለዱ የተጋቡ ናቸው። መላው የጉራጌ ተወላጅ ድንበር የሚዋሰነው አብዛኛው ከኦሮሞ ነው። ኦልሞስት ጉራጌ ዞን የሚኖረው አክል ማለት ወር ከዛ በላይ ሊሆን ይችላል ኦሮሚያ ውስጥ ነው ያለው። ሀብትና ንብረቱ ያለው እዛ ነው። ተዋዶ ተከባብሮ የሚኖር ህዝብ ነው። ስለዚህ የኦሮሞ ህዝብ አብሮ አላያንስ ፈጥሮ ተዋዶ ተከባብሮ ይኖራል። when it comes to the politicians ልዩነቶች ግን አሉ። it doesn't mean that ደግሞ ሁሉም የኦሮሞ ተወላጅ ሁሉም የኦሮሞ ፖለቲከኞች ማለት አይደለም። የጉራጌ በክልል የመደራጀትን ጥያቄ የሚደግፉ አካላቶች አሉ። የተለያዩ ኦሮሞ ሚዲያዎችን ጭምር ቤታቸው ክፍት አድርገው ሲሰጡን የነበረበት ሁኔታ አለ ማለት ነው። ግን የራሳቸው የሆነ አይዲዮሎጂ ይዘው አጌንስት የጉራጌ አጀንዳ ቆመው የጉራጌን ኮዝ እንኳን መስማት የማይፈልጉ ይልቁንም ጉራጌ በመጉዳት የሚንቀሳቀሱ ግን አካላቶች አሉ። ስልጣን ላይ ያለው የኦሮሚያ ብልጽግና ጀምሮ 10 ቀበሌ ገብቶ የያዘው ኦላ እንዲሁም ቤቶችንም ግለሰቦችንም እያፈነ ገንዘብ እየተቀበለ ያለውን ፓርቲ ጭምር ማለት ነው። እነዚህ ጋር ችግር አለ ማለት ነው። ያ ማለት ግን የነሱ ችግር ወደ ኦሮሞ ህዝብ የምትወስደው አይደለም። ከሁሉም የኢትዮጵያ ህዝብ ጋር ተዋዶ ተከባብሮ የሚኖር ህዝብ ነው። ይሄ መንግስት ግን መታወቅ መቻል ያለበት ነውረኛ መንግስት ነው። ነውረኝነቱ ደግሞ የህግ የበላይነት የማያከብር በፖለቲካ ቁማር ዜጎችን እየፈጀና እያፋጀ ስልጣኑን ማራዘም የሚፈልግ መንግስት ነው። ይሄ ሀቅ ነው። የጉራጌ ህዝብ እኮ ኤክስፒሪየንስ እኔ በተለያየ ጊዜ የማመጣበት ምክንያት በጣም ቁልጭ አድርጎ እንዴት ህግ እንደሚጥስ ስለሚያሳይ ነው። የብሔር ብሔረሰቦች ሉዓላዊነት የሀገር አንቀጽ 8 ላይ ያስቀመጠው ሉዓላዊነት ነው። ዜጎች ናቸው ይላል። የህገ መንግስት የበላይነትን በሚመለከት አንቀጽ 9 ላይ ያስቀምጣል። በ46 እና በ47 እንዴት ክልል እንደምትሆን ያስቀምጣል። እነዚህ ሁሉ ንዶ በጠቅላይ ሚኒስትር ጽህፈት ቤት ብሎ የክላስተር አደረጃጀት ለዛው ማኒሾማን አባዱላ ገመዳ ዋይ ከደቡብ ውስጥ አንድ ቲም ይመራ ታቶ ነው ኖ there is something behind ያንን ኮይን የሚያደርጉት ነገር ማለት ነው። ያ ሁሉ አልፈው ደግሞ ጉራጌን 4 ቦታ ህገወጥ በሆነ ሁኔታ 4 ቦታ ሰነጠቁት አደረጃጀት። one of the cause የክልልነት ጥያቄ ያደረጃጀት ጉዳይ ነው። ግን ህዝቡ ነው መወሰን ያለበት ተነጋግሮ በሚያመቸው መንገድ ማለት ነው። ነገር ግን እሱ ምን አደረገው 4 ቦታ ገስዋል ቀቤና ወረዳ ውስጥ 65 እስከ 7% የጉራጌ ተወላጅ ያለው ወረዳው በቀቤና ተወላጅ ብቻ መመስረት ስለማይችል በ1994 ካጎራባች ሌሎችም ወረዳዎች ተውጣጥቶ እስከነ ህዝቡ የገባ ነው። ዛሬ ከ65 እስከ 7% ጉራጌ ሆኖ ወረዳው እንዳለ ፓወሩን የያዙ መዋቅሩን የቀቤና ተወላጆች ናቸው። ገስዋት እያንዳንዱ ቲክቶክ ቤት ውስጥ ብትገባ የኦሮሞ ቁጭ ብለው እነሱን አስታከው መጣው ወልቂጤን ለመሰልቀጥ because በ58 ዓመት ተቋርጦ የነበረው የገዳ ስርዓት ምናምን ብለው መጡበት። በሶዶ በኩል the same thing አሁን ኦላ የገባበት ቦታ ማለት ነው። that means there is something ማለት ነው። there is something so that should stop። ያ ማለት ኦሮሞ የሌለው ነገር አለው ብለ ስለነገርከውና እንዲቀበል ስላደረከው እኔም ደግሞ ዝም ብዬ ስለተቀመልኩ ኦሮሞ ተጠቀምኩት ብያለሁ። ኦሮሞ የሌላውን የሆነ ነገር ይፈልጋል ብያለሁ። የራሱ ነገር ነው ብያምናለሁ። ስለዚህ ያንን ነው መከበር ያለበት። ይሄ መንግስት ምንም የሚባል ህግ አያከብርም። ሊስን በምክር ቤት የተወሰነ ውሳኔ ጠቅላይ ሚኒስትሩ በሱ ውሳኔና በፓርቲው ውሳኔ መሰረት የሚለው የፓርቲና የመንግስት ውሳኔ ይላል የተሰጠው which is ህገወጥ ማለት ነው። የፌዴሬሽን ምክር ቤት በአንቀጽ 63 አማካኝነት የደረሰ ጉዳይ ነው። ፌዴሬሽን እንደፈጠጠ
ሌሎች ምርጫ ቦርድ ምናምን አልሰጠው በራሱ ጊዜ ወሰነ ማለት ነው ይኸውልህ ምክር ቤት የወሰነ ውሳኔ ጉራጌ ዞን ሲደፈጥጥ እኛ 5 አመት ምርጫ ጠብቀን የምንመርጥበት ምንም ምክንያት የለም የመመረጥ መብት ምንም ፋይዳ የለውም አንቀጽ 25 ላይ ተቀመጠው እኩልነት ፋይዳ የለውም አንቀጽ 37 ላይ ተቀመጠው የፍትህ ጉዳይ ተነፍቋል ቋንቋ ባህል ማንነታችን የማሳደግ 78 79 80 መጥቀስ ይችላል በቃ ሁሉም null and void ናቸው ማለት ነው ስለዚህ ይሄ መንግስት ህገ መንግስቱ እንግዲህ የሚገዘትበት ነው ቃለ መሐላ ይፈጸመበት ነው ስልጣን ያስኩበት የሚል ነው ተመርጬበታለሁ የሚል ነው ያንን ሁሉ ነው ይሄ ስርዓት ይሄ መንግስት አብይ አህመድ በተለይ የናደው አጠቃላይ እንደ ፓርቲው ግን he is the mastermind we have to go after this guy he is the bad guy ዝም ብሎ ድራማ መስራት አያስፈልግም ሌሎች ይጠየቃሉ ምናምን የሚል ነው ከዛ ተረፈ ፕሮፐርቲ ታክስ ወንድሜ እኔ ኢትዮጵያም ህግ ነው የተማርኩት then እዚህ የተማርኩት I went to the private school and you can google it and ስሜ ይመጣልሃል everything ማለት ነው there is no secret I went to community college ለኮሌጅ ማለት ነው አንዳንድ ኮርሶች just የአሜሪካ government to history and something ግን law school ሄድኩት it's a private school you can google it the number 1 private school in Texas then you will find it guess what when I said property tax መምጣቱ ህጉን አምንበታለሁ I live in the United States and I know how it works እንደውም ልንገር I took legislative drafting እኔ ድራፍቲንግ ላይ ልረዳ እችላለሁ ግን ምንድነው ኢትዮጵያ ውስጥ ህግ ከወጣ በኋላ ለመንግስት መሳሪያ ነው ህዝብን ለመጉዳት ይጠቀምበታል ያሉ ተቋማቶች እንኳን የፍትህ ስርዓቱና የታክስ ሲስተሙ የሚከታተለው አካል አይደለም even አሁን አገሪቷ ሊጠብቅ የሚገባው መከላከያ ሰራዊት ሁሉ እኮ ድሮን እየላከ ህዝብ እየጨፈጨፈ ነው ዋናው እኮ ሐላፊው የመከላከያ ሚኒስቴር ተረኛ ብንሆን ምን ችግር አለው እኮ ነው አይደል ተረኛ ከሆንክ እኮ ምን ማለት ነው ምርጫ ፉርሽ ነው ማለት ነው ድራማ አያስፈልግም and ደግሞ only one side ብቻ የሆነ ጋንጋ አድርጎ መጥቶ እንዴት እንዲትላላችሁ ብሎ ሲከራከር there is something wrong we have to correct that and ታይማችን ዌስት ማድረግ የሌለብን ነገር ምንድነው እንዲህ ያደረጉ እንዲሆኑ አይደለም we are telling you እኮ መሬት ላይ ያለ ጉዳይ ነው ታሪክ እኮ አይደለም እናወራው ዛሬ የሆነ ጉዳይ ነው ትግራይ ክልል የሆነው ሆነ okay we have to do something ባለፈው ታሪክ አትሊስት እኮ መማር አለብን አማራ ክልል ያለው መቆም አለበት ችግር ጦርነት የሚፈልግ ሰው የለም ግን ያ ማለት እኔ አንገት ላይ ቆመ ጦርነት ኮንሲኩዌንስ ስላለው ሰው ሞት ተካባቢው መፈናቀል ስለማይፈልግ አንገቴ ላይ ቆመ አንተ ስልጣንን ለማራዘም ጥቅምን ለማስጠበቅ ሌላው ለመበደል የምትፈልግ ከሆነ ምንም ነገር መጣ ምንም ሁሉም ኢትዮጵያ ተነስቶ we all have to pay sacrifice ሁላችን በስጋት መኖር ካለብን በስጋት መኖር አለብን አንዱ ተመችቶት አንዱ የሳቀ ቁስላችን ስናወራቆ መሳቅ የጀመረ የፒፒ ኮካድሬ ያለበት ዘመን ላይ ደረስን ኩጂ በጣም ያማል ዜጎች ሚሊዮኖች አለቁ ሞቱ የመጽሐፍ ጉዳይ እኮ አይደለም ሙቪ እኮ አይደለም እናወራው በእድሜያችን ስማ የዚህ አካል የዚህ ጄኔሬሽን አካል ሆነ ቆመ ይሄን ታሪክ ዛሬ ያየነው ታሪክ ማየት ያማል ቤተሰቦቻችን ደግሞ ሲገባ የበለጠ ያማል በጣም ነው የሚያምኑ 8 ቤተሰቦች እኮ ነው ጉራጌ ዞን ገብቶ ኦላ የተገደሉት ማለት ነው what does that mean ስጋት ወጥቶ ለመግባት ስጋት ስለዚህ ያንን በደንብ አድርጋችሁ ልታዩት ይገባል ሌላኛው አብይ አህመድ ስንቃወም ቀጥተኛ ኦሮሞ ስለሆነ ነው የሚለው በጣም ነው የሚያሳዝነው ለምን ኦላ ሲቃወም ችግር የለው መቃወም ይችላል ኦፌኮ ሲቃወም ችግር የለው መቃወም ይችላል ምክንያቱም ኦሮሞ ስለሆነ ሌላው ሲቃወም እኔና ሌላው ተበድለን ለዛው ያለው ነገር ይዘን ስንቃወም በዘሩ ምክንያት ነው ዳትስ ምን ማለት ነው የመንግስትም ስልጣን የተቃዋሚነት ሚና እኛ ብቻ ነው እናንተ ዝም ብላችሁ እንደፈለግን እናደርጋችኋለን ለመመራት ዝግጁ ሆኑ ነው ይሄ በጣም ወንጀል ነው ይሄን አይነት ነገር ደፍሮ የሚናገር ሰው በግሌ በአደባባይ ድንቁርናዬንና ምን አይነት ነውረኛ መሆኔን እወቁልኝ እንደማለት ነው የሚቆጣው እኛ ደግሞ ዛገር ተወልደን ያደግን እትታችን የተቀበረበት ያአገሩ እንደ ዜጋ ባለቤት ስለሆነን we are not going to allow that to happen guess what I've been in politics maybe 15 to 19 years good I am with you in TikTok I respect እነዚህ ያንዳንዱ የሚሰማ ሰው እዚህ ውስጥ አከብረዋለሁ ደን ሐሳብ እየሸጥኩለት ነው
አሁን አንተ የተናገርከው አያና ህዝቡን ነው የናቀው እዚህ ጋር የተቀመጠው እኔ ግን ለዚህ ህዝብ ሐሳቤን ሽጬ የደረሰብን በደል የደረሰብን ማአት መንግስት ምን አይነት ነውረኛ እንደሆነ መሪው ደግሞ መምራት እንዴት እንዳልቻለ በመንገድ ለውጥ እንዲያመጣ ለማስታወስ ነው ፕሮፐርቲ ታክስ ያስፈልጋል አንድ ሀገር ውስጥ ተቋም ግን በሌለበት ሀገር ውስጥ ህዝብን መበደያ ነው የሚሆነው ነው ያ እንዳይሆን ደግሞ ማስቆም ያስፈልጋል ገስዋት ፕሮፐርቲ ታክስ በፌደራል ደረጃ አይደለም በክፍለ ከተማ ሁሉ አሁን የሚወጣው ሙሉ አልጨረሱትም ግን በክፍለ ከተማ ኦር በክልል በሚሆንበት ጊዜ እያንዳንዱ መስሪያ ቤት እኮ መላው ኢትዮጵያ ህዝብ እኮ እየደረሰበት ያለውን እኮ ያውቀዋል ደን እያንዳንዱ በየክፍለ ከተማ ከሆነ ወይ በክልል ከሆነ 5% ይላል ያ10 ሚሊዮን ብር ያ20 ሚሊዮን ብር ቤት በአመት 5% even 2% ብትባል ከየት አባት ታመጣዋለህ 13 አመት ስፔሻላይዝ አድርገ ዶክተሬት ሆነ 20,000 ብር የማይሞላ ደሞዝ በመታገኝበትና አንድ ጤፍ 100 ኪሎ ግራም 13,000 በሆነበት አገር እንደው የፒፒ የብልጽግና አባል ሆነ ያጭበረበርክ እየዘረፍ የምትኖር ነውረኛ ካልሆንክ በስተቀር እንዴት አፎርድ ታረጋዋለህ ይሄ ህዝብ ፔኑ ይሰማኛል ህጉ ሳይመጣ አውቀዋለሁ because I am smart enough to know የህዝቤ ጉዳይ የሚመጣውን ጉዳይ ተቋማቱን መንግስትም የቆመበት ጉዳይ እኔ አያና የመጨረሻ እንትኔን ያለቀም ስለሆነ እኔ በዚህ ደረጃ ላይ ነርቭን ነክቼዋለሁ ብያላምንኩም ነበር ለምን በመርህ በእውቀት በታሪክ በህግ እየጠቀስ ነው እየገለጽኳለሁ መንግስት 5 አመት ምንም ነገር እንዳልሰራ ደግሞ በተግባር አይተናል በጉራጌ ህዝብም በአማራ ክልል በትግራይ በኦሮሚያም ጭምር ወለጋ እኮ ዛሬ ስጋት ነው ኤቭሪቲንግ ስናመጣ በመረጃ ነው ግን ቤተ መንግስት ገብቶ ለሚቀርብበት ተቃውሞ ምላሽ የሚሰጠው በብሔሬ ምክንያት ነው የሚልን አገዛዝ የሚደግፍ አንድ ሰው በዚህ ቲክቶክ ላይ መጥቶ ያለቀሰ በዘሬ ነው የተበደልኩት በዘሬ ምክንያት ነው እኔ አሁን እየተጠላው ያለው ኦር ደግሞ አብይ አህመድ እየተጠላ ያለው በብሔሩ ምክንያት ነው ብሎ እዚህ ቲክቶክ ላይ ያለቀሰ እኛ መላው የኢትዮጵያ ህዝብንም ጨምሮ ብዙ አመት መስዋዕትነት ከፍለን ታግለን አምነን ሙሉ በሙሉ ፓወር የሰጠነው ያ አንተ የምትደግፈው ነውረኛ ቀጥፎ በልቶ ከካደን በኋላ ያንን ክህደት መቀበል አቅቶ እዚህ ጋር መተኔው ጋር ያሱ ያለቀስ አንተ ለኔ ለማሸማቀቅ መሞከረ how much you are exposing yourself እና በኢትዮጵያ በዚህ ደረጃ መናቀለበትም የኢትዮጵያ በዚህ ደረጃ ነውረኝነታችን ልናሳየው አይገባም የሚያስፈልገው ምንድነው ራዘርዛን የብሽሽቅና የስድድብ ኦር ደግሞ ነውረኝነታችን የምናጋልጥበት ከመሄድ ስሜት ውስጥ ከምንገባ ይልቅ ፋክትን ተንተርሰን ሀገራችን ለሁላችን ታስፈልገናለች ያቺ ሀገር እንዳትተረተርብን ያቺ ሀገር በሁላችን ምላያችን ላይ እንዳትወጥ ምን ማድረግ አለብን ማጥ ውስጥ ነን ችግር ውስጥ ነን እንዴት እንውጣ ከዚህ ችግር don't tell me that the previous administration ከዚህኛው የባሰ ክሩል ነበር I am not choosing between two masters ምክንያቱም I am not slave to anybody else I need freedom democracy I need justice do we have that no so we have to find a solution all Ethiopian people should stand together and fight this government in ማውረድ ያስፈልጋል ምንም እንትን የሚለው ነገር የለም ያንን ሀቅ ካልተቀበልክ ምንድነው የሚሆነው ሁሉም ቡድኑ ይዞ ይቆራቆዛል ወደ ኋላ ነው የምንሄደው አገራችን አሁን የዛሬ 5 አመት ከነበረችበት ወደ ኋላ ነው የተመለሰችው don't tell me that አብይ አህመድ በፓርላማ ገብቶ 110 ቢሊዮን ወርዝ ያደርጋል አገሪቷ ብለዋል of course ወርዝ ያደርጋል why because of the inflation and how much ከውጭ ሀገር ደግሞ በእርዳታ አግኝቷል ስንት ብር ነው ያባከነው በዚህ በጦርነት ምክንያት ስንት ብር ነው ያጣነው guess what a doctor even doesn't find a job because of Abiy Ahmed and his administration ሁላችሁም አመሰግናለሁ thank you ቴዲ አመሰግናለሁ ክብራትና ክብራን እንግዲህ በፖለቲካ ውስጥ ብዙ የቆያችሁ ሰዎች ታውቃላችሁ those who can control the media can control everything media control ካደረክ ሁሉ ነገር ኮንትሮል ታደርጋለህ ምንም ማድረገው ማቀው ነገር የለም ሐሳባችሁ ነው እየሸጣችሁ ያላችሁት ይሄ ሁሉ እንግዲህ ኢትዮጵያን መንግስት ወይም ደግሞ